እግዚአብሔርን ቃል ነው እንጂ እኮ ማስታወስ የማንችለው የሆነ ሰው የሰደበንን ስድብ እናስታውሳለን። አብዛኞቻችን መጽሐፍ ቅዱስ ካነበብን በኋላ ማስታወስ ያቀተናል። መፍትሄውን በዚህ ቪዲዮ ላይ እናወራለን። ይህንን ቪዲዮ ሼር እያደረጋችሁ ለብዙዎች አድርሱልኝ። አንዳንድ ሰው በተፈጥሮ የመሸምደድ አቅም አለው፣ የመያዝ አቅም አለው። አንዳንድ ሰው ደግሞ ትዝ አይለውም፣ ይቸገራል ማስታወስ ነው። ይሄ ነገር ግን መፍትሄ ማግኘት ይችላል። ምንድነው መፍትሄው ካላችሁኝ፣ መጽሐፍ ቅዱስን ዝም ብላችሁ ብቻ አንብባችሁ አትሄዱ። ማሰላሰል መጀመር መቻል አለባችሁ። ምንድነው ማሰላሰል የምትሉኝ ከሆነ አንዱን ጥቅስ ይዛችሁ አይናችሁን ጨፍናችሁ ለምን እንደዚህ ሆነ፣ እንዴት እንደዚህ ሆነ የሚሉ ጥያቄዎችን እየጠየቃችሁ ያንን ነገር ውስጣችሁ ላይ ማብሰልሰል ማሰላሰል ጀምሩ። ማሰላሰላችሁ ደግሞ የሚጠቅመው አንድ ነገር ምንድነው ካላችሁኝ፣ የእግዚአብሔርን የቃሉን ኃይል ማግኘት ትችላላችሁ። ቀደም እንዳልኳችሁ ሰዎች አንድ ሰው ሲሰድባቸው ዝም ብለው እንደ ተራ ነገር ጥለው ችላ ብለውት ቢሄዱ ያ ነገር ምንም አይነት ተጽዕኖ አይፈጥርባቸው። ነገር ግን ያንን ነገር ያስቡታል። እንዴት እንዲለኛል፣ ለምን እንደዚህ ያለኝ፣ እንዴት ቢንቀኝ ነው እያሉ ማሰላሰል ሲጀምሩ ከዛ ሰው ጋር የመጣላት የመደባደብ አቅም ያገኛሉ ማለት ነው። ልክ እንደዛው የእግዚአብሔርን ቃል ማሰላሰል ሜዲቴት ማድረግ ሲጀምሩ የእግዚአብሔር ቃል ውስጥ ያለው ኃይል ያገኛቸዋል እና